ተጠናክሮ የመጣ ሰው የለም። ይልቅስ አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን እሹ ነው ያለው። የቀረው ሁሉ ይጨመርላችኋል። እሱ ዳርንጎት ነው ያለው እኮ። ስለምንበላው ስለምንጠጥ ስለምንኖርበት ቤት አንጨነቅ። ይቺ ዓለም አላፊ ነች ወገኖቼ። ኖረንም አላማረብንም እኮ። ዛሬ ድሮ በሰርግ ነበር የሚቀናው። አሁን እኮ ወገኖቼ በለቅሶ ይቀናል እኮ። በለቅሶ ይቀናል። የእናንተን አላቅም እኔ እቀናለሁ። ለምን? በዘመኔስ ቀባሪ ያገኝ ይሆን ነው ጥያቄው። በዘመድ በአዝማር ተከብሮ መሞት አለ ይሆን? መጽሐፍ ይናገራል። በዛ ዘመን የመከራ ዘመን ይመጣል አለ በትንቢቱ ላይ መጽሐፍ ቅዱሳችን። የመከራ ዘመን ይመጣል። ሞት ከእናንተ ይርቃል። ምን ይርቃል? ምን ይርቃል? ጥሩት። ምን ይርቃል? ሞት ከእናንተ ይርቃል። ከምታዩት ከምትሰሙት የተነሳ ሞታችሁን ትናፍቃላችሁ። ወደ ገደል ትገባላችሁ፣ ትሰበራላችሁ እንጂ አትሞቱም አለ። ምን ትላላችሁ? ትሰበራላችሁ እንጂ ሞትን አታገኙም አለ። በቁማችሁ መከራውን ትጠበሳላችሁ አለ። በቁማችሁ በመከራ ውስጥ ትቃጠላላችሁ። ከምታዩት ከምትሰሙት የተነሳ ሞትን ትመኛላችሁ። ሞት ግን ከእናንተ ይርቃል አለ። ይሄም የሚመጣው አለ ከኃጢአት ብዛታችሁ ነው አለ። ትጠሩኛላችሁ፣ እኔም ጆሮ እንደሌለው ዝም እላለሁ። ፊቴን ትፈልጋላችሁ፣ ፊቴን ከእናንተ ዞር አረግባችኋለሁ አለ። ጌታ ሆይ ባሪያህንም በቶሎ አሰናብተው፣ ባሪያህን በቶሎ አሰናብተው። ይበቃል፣ ይበቃል። ከዚህ በኋላ ኃጢአትን ማብዛት ነው። አሁን ያደለው ሎተሪ አይደለም። አሁን ያደለው ወደ ውጭ መውጣት አይደለም። አሁንም ትልቅ ሰው የሚባለው ወገኖቼ መኪና መዳት አለም። በዚህ ዘመን ቶሎ ሄደ ሰው ታድሏል። ቶሎ ሄደ ሰው ወደ ፈጣሪው ሰብሰብ ያለ ሰው ታድሏል። ክፉ ነገር ሳያይ ክፉ ነገር ሳይሰማ በአምላኩ እቅፍ የገባ ታድሏል ወገኖቼ፣ ታድሏል። አባታችን ገብረ መንፈስ ቅዱስ እግዚአብሔር አናገራችሁ፣ አትጨነቅ፣ ስለነሱ ምግብ አትጨነቅ፣ አንተ የረገጥከውን ትቢያ እየላሱ ምግብ ይሆናቸዋል አላቸው። አባታችን ደስ አላቸው። እንዲህ እያረጉ አንዴ ከዝቋላ አንዴ ወደ መረከብ እያረጉ ልክ በዛሬዋ መጋቢት 5 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ጋራ ከመላእክቱ ጋራ እናቱን ይዞ በክብር መጥቶ ነፍሳቸውን ተቀብሎ ቃል ኪዳን ሰጥቷቸው እንዲህ አለ። ስምህን የጠራ መታሰቢያን ያደረገ ዝክርን የዘክር በስም ቀዝቃዛ የሰጠ ትውልዱን እምርልሃለሁ ማኅፀኗን አለመልምልሃለሁ ብሎ እግዚአብሔር አምላክ ቃል ገባ። መዝሙረኛው ቅዱስ ዳዊት እንዲህ አለ። መዝሙረኛው ቅዱስ ዳዊት እንዲህ አለ። በዚህ በመዝሙረ ዳዊት ምዕራፍ 116 ቁጥር 15 እንዲህ አለ። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው አለ። ምንድነው አለ? የቅዱሳን ሞት በእግዚአብሔር ፊት የከበረ ነው፣ የተወደደ ነው አለ። የቅዱሳኑ ሞት የኔና የእናንተ ሞትስ በእግዚአብሔር ፊት ይወደድ ይሆን? እንወደድ ይሆን? እናንተ አባቴ ብሩካኖች እንኳን ደህና መጣችሁ እንባል ይሆን? ወይስ እናንተ ሐኬተኞች፣ እናንተ አመፀኞች፣ እናንተ እርጉማኖች ዓለም ሳይፈጠር ወደ አዘጋጀውላችሁ የዘላለም ስቃይ ሂዱ እንባል ይሆን? ዕጣ ክፍላችን የት ይሆን? መጽሐፍ ቅዱስ ግን ቅዱሳንን አከበራቸው ያለው። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው እንዲሁም የተወደደ ነው አለ። አባቶቻችን የከበሩት አባቶቻችን የተወደዱት እና አቡነ ገብረ መንፈስ ቅዱስ በዚህች ዓለም ላይ ሳታታለላቸው ቀርታ አይደለም። እቺ ዓለምን ሳይወዷት ቀርተው አይደለም። ነገር ግን በምድር ላይ ከሚያገኙት ተድላና ደስታ ይልቅ የሰማይ ቤታቸውን ናፈቁ። የሰማይ ቤታቸውን ናፈቁ። ወገኖች ክርስትና እንዲህ ነው። የወደቁትን አይደለም የጸኑትን አባቶችን ማሰብ ነው።
የጸኑት አባቶቻችን ስለ እውነት ነበር የሚቆሙት። ድሃ ተበደለ፣ ፍርድ ተዛባ እያሉ እውነትን ይናገራል። ዛሬስ ጨለማውን ብርሃን፣ መራራውን ጣፋጭ እያል ምን ሰብክ ሰዎች ነን ያለነው። ሰባኪ አልጠፋም፣ ወንጌል ሰባኪ አልጠፋም፣ እውነት ተናጋሪ ግን የለም። ዳር ዳር የሚሰብክማ ሞልቷል። ምን ነው ሲባል አሃ ለእንጀራዬ እቺንም አልነካም ይላል። እቺ ተለፈኝ ይላል። እቺን ካልኩ ቀይ መስመር ነች ይላል። አሁን እየተበላ ያለው እንጀራ ነው። የጠላ እንጀራ፣ የጠላ ቂጣ እንጀራ እየበላ የሰው ደም እየበላ ከሊቅ እስከ ደቂቅ አገልጋይ ተገልጋይ ውሸት። እንደ ጮኸታችንማ ቢሆን አባቶቻችን ከ3 ሰዓት ጀምሮ በቅኔ ማለት እንደሚጮሁት እንደ ኪዳኑ፣ እንደ ቅዳሴው፣ እንደ ምህላው ምእመናን እንደሚመጸውተው ገዳም ለገዳም እንደሚዞረው ቢሆንማ አይደለም በኢትዮጵያ የሰው ጠማማ የእንጨት ጠማማ ይበቅል ነበር። ነገር ግን ቁመታችን እንደ ድንጋይ፣ ጮኸታችን እንደ ቁራ ነው። ውሸት ነው። ቅዳሴያችን አለ መስዋዕት አያሳርግ። መስዋዕት ቢያርግማ መቼ ነጹ ደም ይፈስ ነበረ? መቼ በአንድ ጉድጓድ 24 ሰው ይቀበር ነበረ? መቼ መሬት ትከዳን ነበረ? መቼ ሰላም እናጣ ነበረ? ቀዳሹ ለምን ትቀድሳለህ ቢለው ምን አባት ይራርክ፣ ክፉ ቁጥጥር አለ፣ ተቆጣጣሪ አለብኝ፣ ካልቀደስ ከእንጀራ ይባረራል ይላል። ስለ እንጀራው እንጂ የሚቀድሰው በረከት ለማግኘት ለመጸለይ የሚል የለም። አስተማሪው ለምን ትሰብካለህ ይባል አሃ ምን አባት ይራርክ፣ እንጀራ ሆኖብኝ ነው ህዝብን ለማዳን የሚል የለም። የተጣለብኝ ምንደኝነት ሳይሆን እረኝነት ነው የሚል የለም። ያሳሰዋል፣ የሰራው ቤት ያሳሰዋል። ያቺ ከኋላ በስርቆት የተገነባችው ቤት፣ ያቺ 4 ጎማ መኪና ታሳሰዋለች እውነት እንዳይናገር። ይቺ 30 እና 20 ሺህ ብር ደግሞ ታሳሰዋለች። የዘላለም ቤቱን እንግዲህ እያጣነ ያለው። ባካችሁ ስለ እውነት እንኑር። ተናገርንም አልተናገርንም መሞት አይቀር። በአማረ ቤትም ኖርክ በጭቃ ቤትም ኖርክ መጠራት አይቀር። ስለ እውነት ለምን አንኖር? ለምን ስለ እውነት አንኖር? የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ። የቅዱሳኑ ሞት በማን ፊት የከበረ ነው? በማን ፊት የከበረ ነው? በእግዚአብሔር ፊት የከበረ ነው። ጻድቁ አባታችን ዝም ብለን አይደለም፣ በእግዚአብሔር ፊት ሞታቸው ክብር ስላገኘ ነው፣ ሞገስን ስላገኙ ነው። ቅዱሳን አባቶቻችን ለመከራ ይሽቀዳደሙ ነበር። ዋጋ ለመቀበል ይሽቀዳደሙ ነበር። እንዲህ ይላል በዮሐንስ ራእይ ምዕራፍ 14 ቁጥር 13 እንዲህ ይላል ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው አለ። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው አለ። በማስም የሚሞቱ በባስም የሚሞቱ በጌታ ስም፣ በቀኝ አዝማች አይደለም፣ በግራ አዝማች አይደለም፣ በመኳንንት ከላይ አይደለም፣ በጌታ ስም። አባቶቻችን እናከብራቸው በጌታ ስም ስለሞቱ ነው። በወንጌል ዋጋ ስለከፈሉ በጌታ ስም የሚሞቱ አለ። ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። ብፁዓን ለምን መታሰቢያቸው ይኖራል። ሲወራ ሲተረክ በደካማ ጎናቸው ሳይሆን በጥሩ ጎናቸው፣ ሰውን በማሰቃየት ሳይሆን የተገፉትን በማዳናቸው ዝናቸው ይነገራል አለ። ዝናቸው ይነገራል። እንዲህ ይላል በዚህ በመዝሙረ ዳዊት ምዕራፍ 12 ቁጥር 5 እንዲህ አለ ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል አለ። ስለ ድሆች መከራ፣ ስለ ድሆች የተባሉት አቅም የሌላቸው በማህተማቸው ይወደቁ የታረዱ ማለት ነው ድሆች። እግዚአብሔር ግን እንዲህ አለ ስለ ድሆች መከራ፣ ስለ ችግረኞች ጩኸት አለ
ስለሚታረዱት፣ ስለሚሞቱት አማኞች ስለ እነሱ ጮት አሁን እነሳለሁ ይላል እግዚአብሔር። እነሳለሁ። እግዚአብሔር ይነሳል። ሲነሳ ግን እቺን ዓለም ዝም ብሎ የሚያይባት አይደለም። እንደ ጨርቅ ጠቅልሎ ወደ መጣችበት ይመለሳታል። ነገር ግን እቺን ክርስቶስ በመጣበት ሰዓት ከሚጠፉት ነን ወይስ ክብሩን ከሚወርሱ ሰዎች ነን ያለነው? ክብሩን ከሚወርሱ ነን ወይስ ከሚጠፉት? ይሄን ነው ማሰብ ያለብን ወገኖች። ይሄን ነው ማሰብና መገንዘብ ያለብን። ከአባታችን ከገብረ ሕይወት ከገብረ መንፈስ ቅዱስ የምንረዳቸው የምናየው አበይት ነገሮች ሶስት ነገሮች ናቸው። እጥር አድርጌ ትምህርት ተጠቅላለሁ። አንደኛው ዓለምን ንቆ ለእግዚአብሔር መሆን ከአባታችን ያየነው። ዓለምን ንቆ ለማሞን ከእናት ከአባታቸው ወጥተው ዜግነታቸው ኢትዮጵያዊ አይደሉም። ተመልከቱ፣ ግብፃዊ ናቸው። ነገር ግን ከእናት ከአባታቸው መለየት፣ ከወገን መለየት፣ ከሀገር መለየት፣ ባልተወለዱበት ባላደጉበት ሀገር ለእግዚአብሔር ቃል በገቡት መሰረት እግዚአብሔርን ጌታን ማገልገል ምን ያክል መታደል ነው! ዓለምን ንቆ ለእግዚአብሔር መሆን። ዓለምን ንቆ ማለት ምንና ብቻ አይደለም። በዚህ በአንቀጸ ብፁዓን የሚናገረው ማቴዎስ ወንጌላል ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላል። ጥሩ ነው። ፍርድን አስተካክሎ መፍረድ ይቻላል። በዓለም ተቀምጦ የተራበ ማብላት ይቻላል። በዓለም ተቀምጦ መጽደቅ ይቻላል። የጽድቅ መንገዶች ብዙዎች ናቸው። የኃጢአት መንገድ በጣም ጠባብ ነው ካወቅንበት። ዓለምን ንቆ ለእግዚአብሔር መሆን፣ ዓለምን መናቅ እንደ ጉድፍ። ለምን መሰላችሁ? ወርቅ ብንለብስ፣ የወርቅ መኪና ብንነዳ፣ በወርቅ ቤት ላይ ብንኖር፣ በወርቅ አልጋ ብንተኛ የለም እንጂ የወርቅ እንጀራ የወርቅ ወጥ ጠቅለ ብንበላ እድሜያችን ቢበዛ 70 እና 80 ነው። ከዛ በኋላ መሄዳችን አይቀርም። ሞት አለ። ስምህ ወርቅ አለማው ትባል ይሆናል። ስምሽ ወይዘሮ ወርቄ ትባል ይሆናል። አዎ ስምሽ ያምራል። አዎ ስም ያምራል። የሞት ክለታ የሞት ለታ ግን ወርቅ አለማው ወጣ ለሚባለው ሬሳ ወጣ ነው የሚባለው። ሬሳን አይደለም ሀብት አይደለም መኪና አይደለም ቤትን ይዘህ ልትሄድ ስምን እንኳን ይዘህ መሄድ ስልጣን የለም። ሬሳ ወጣች ወይ ነው። የሴት ልጅ ጾታዋን የምታገኘው ወንድ የምትሆነው የሞተች ለታ ነው። ሬሳ ወጣ ነው የሚባለው። እኩል ነው። እዛ ሰዓት ሴት ወንድ የለም። ሬሳ ወጣ ወይ ሬሳ ወጣች አይባልም። ሬሳ ወጣ ወይ ሬሳ ነህ። ስለዚህ ሬሳ መሆንን አፈር መሸከምን ረስተግና አትቆለል። እኔ ወንዱን የጀግና አትበል። የቀን እንጂ የሰው ጀግና የለው። እደግራለሁ አሁንም የቀን እንጂ የሰው ጀግና የለው። እኔ ወንዱን የጀግና አትበል። ጀግናው መድኃኔዓለም አለ ከላይ ሆኖ የሚዳኝ ቤት እንደሚገባ የማታውቅ አይተናል። ስልጣኑም ብሩም በእጃቸው የነበሩ እኮ ሰዎች መሪዎች እኮ ነበሩን አይደል? እግዚአብሔር ሲገባ ቢታይ ኑሮማ ብዙ ፍተሻ በነበረበት አንተ ቆይ የመጣው ለበጎ አልመጣም ብሎ ጠበቃው ጋርዱ ባባረረው ነበረ። ግንስ ገባ ሾጣ አድርጎት ወጣ። እግዚአብሔር እንዲህ ነው። ድነው ይመጣሉ ብለን ስንጠብቃቸው በሬሳ ሳጥን መጡ። ይሄ እኮ ነው። ያንተም የቀን ጉዳይ ነው። ተራ ነው የምትጠብቀው። ተራሽን ነው የምትጠብቂው። ገንዘብ አያድንሽም። ገንዘብ አያድንም። መኪና አያድንም። የገነባው ቤት አያድንም። የሚያድን መልካም ሥራ ነው። ዓለምን ንቆ ለእግዚአብሔር መሆን። ሁለተኛው የእግዚአብሔርን ጥሪ መስማት መታዘዝ። ሁለተኛው ምን አልኳችሁ? የእግዚአብሔርን ጥሪ መስማት መታዘዝ። ምንድነው ያልኳችሁ? የእግዚአብሔርን ጥሪ መስማትና መታዘዝ። መስማት መታዘዝ። የእግዚአብሔርን ጥሪ እግዚአብሔር የሚለን መስማት። እግዚአብሔር ትእዛዙ ጥሪው ምንድነው? እርስ በእርሳችሁ ተዋደዱ ነው። የእግዚአብሔር ጥሪ ምንድነው? ተፋቀሩ ነው። የእግዚአብሔር ጥሪ ምንድነው? ትእዛዙስ ምንድነው? ተዋደዱ። የተገፋውን ደግፉት ነው። የተራበውን አብሉ ነው። የታሰረውን ጠይቁ ነው። ወገኖቼ ትእዛዙን መጠበቅ፣ ለእግዚአብሔር ጥሪ ጆሮአችንን መክፋት፣ ዓለምን እምቢ ማለት፣
ዓለም ብዙ ጥሪ ብዙ ድምፅ ታሰማለች፣ ወደ ሞት ባህር ትጠራለች። እምቢ ማለት እግዚአብሔርን እሺ በሉት፣ ወደ እናንተ ይቀርባል። ዲያብሎስን እምቢ በሉ ከእናንተ ይሸሻል ያለው ቅዱስ ጳውሎስ። ወገኖቼ እባካችሁ ቀሪ ጊዜያችን ለእግዚአብሔር እናሳድር። የእግዚአብሔርን ጥሪ እንስማ። እግዚአብሔርን እሺ እንበለው። እግዚአብሔርን እናዳምጠው ምን እንደሚለን። እግዚአብሔር ሊፈርድብን፣ እግዚአብሔር ሊኮንንን አይደለም ጥሪውን የሚያሰማው። ልጅ ሆይ ና ይልሃል ሸክምን ሊያቀል። ልጅ ሆይ ና ይልሻል ጓዳሽን ሊሞላልሽ፣ ታሪክሽን ሊቀይርልሽ። አንቺ ግን ልሩጥ ያለሽ። በሩጫ እግዚአብሔር አይገኝም፣ በሩጫ እግዚአብሔር አይገኝም። ሶስተኛው እንደ ጻድቁ አባታችን በጾምና በጸሎት መወሰን። እንደማን? እንደ ጻድቁ አባታችን በጾምና በጸሎት በቅድስና መወሰን። በቅድስና መልከስከስ አያስፈልግም። ፍየል ታውቃላችሁ? ፍየል ቀዥቃዣ ነች። ፍየል እፍረቷን ጥላ የምትሄድ ነች። እፍረቷን ገልጣ የምትሄድ ነውረኛ ነች። ፍየል ድምፅ አይረብሻል። ፍየል ቀዥቃዣ ነች። ለእረኛም አትመች፣ ለእረኛ አትመች። አይታችኋት ከሆነ ስትሄድ ድምጿም ያባርቃል፣ የተኛ ትቀዘቅሳለች። አስቸጋሪ ነች። እዚህ ስሏት እዛ ነች። ሁለተኛ እፍረቷን ገልጣ ጭሯን ወደ ላይ አቆልልማ ነው የምትሄደው። በግ አይታችኋል? ድምፁ የተረጋጋ፣ አካሄዱ የተረጋጋ፣ እፍረቱን የሸፈነ ነው በግ። ጭራውን ሸፈን አርጋ ነው የምትሄደው በግ። ወገኖቼ እኔና እናንተ በጉኑ ተባል እንጂ ፍየሉን አልተባል። በዚህ ዘመን ባለቀበት ዘመን በ11ኛው ዘመን ለኃጢአት መሽቀዳደም ይቅርብን። አባቶች በሽበታችሁ እግዚአብሔርን አመስግኑት። እናቶች በሽበታችሁ በእድሜያችሁ እግዚአብሔርን አመስግኑ። ተጨፍልቆ ልጅ ለመሆን እኮ የሚሯሯጥበት ዘመን ላይ ደርሰናል። አባቶችና እናቶች ከቀለም ጋር ነው ግብግቡ። ቁንጅና ሳሎን ገብተው ከወጣቱ ጋር ይሻማሉ ቀለም ለመቀባት። እችን ሁለት ጸጉር እኮ ማብቀል አቅቶታል ትውልዱ። እዚህ ነጭ ጸጉር ላይ ለመድረስ ትውልዱ እየናፈቀው ነው። ያለ እድሜው እየተቀጨ ነው። ያለ እድሜው ራሱን እያጠፋ ነው። መኖር ሰለቸው፣ መኖር አቃተው። የወደፊቱን ሕይወት የወደፊቱን እቅዱን ሲያስበው ተስፋው ጨለመ። እግዚአብሔር አልገል ቢለው ራሱን በሲባጎና መርዝ እየጠጣ እየሞተ እኮ ትውልድ ያለው። ለዚህ ትውልድ አይገደንም? አባቶች አይገደንም? ስልጣን ክህነት የያዘ መስዋዕት የምንሰዋ ለእግዚአብሔር ቅርብ ነን ያለን መቼ ይሆን ታዲያ የምታማልዱን? መቼ ነው የምታሳርኩን? ለዚህ ትውልድ መቼ ነው የምትጸልዩለት? ራሱን እንዳያጠፋ፣ ራሱን እንዳይገል፣ ከእግዚአብሔር እንዳይጣላ መቼ ነው የምትመክሩት? ኧረ መከሩን አባቶች። ጊዜያችሁን ተጠቀሙበት፣ እረኝነታችሁን ተጠቀሙበት። ምንደኛ እንሁን ባካችሁ። የመጨረሻው መደምደሚያ ይቃል አራተኛው እንዲህ ይላል፣ እሺ ብትሉ አለ ኢሳይያስ ምዕራፍ 1 ቁጥር 5። ኢሳይያስ ምዕራፍ 1 ቁጥር 19 እሺ ብትሉ ለኔ ብትታዘዙ አለ። ለማ ብትታዘዙ? ለማ ብትታዘዙ? ለእግዚአብሔር ብትታዘዙ አለ። ለኔ አለ ለአምላካችሁ፣ ለፈጣሪያችሁ፣ ለንጉሳችሁ ብትታዘዙ አለ የምድርን በረከት ትበላላችሁ። እምቢ ብላችሁ ብታምፁ ግን አለ እሱን እናንተ ሙሉት። አልጠራው አልናገረው። እናትና አባቶቻችን የድሮ እናቶች ደግ ደግን ተመኙ ደግ ነገር እንድታገኙ ይላሉ። እንኳን ጠርተነው እየመጣብን እኮ ነው፣ እያባላን እኮ ነው ያለው። ምኑን ልጥራው? ምን አስደስቶኝ የተረከው መጽሐፉን ከዚህ በላይ መተረክ አልችልም። ክፉ ነገር ነው ያለው። እቤታችሁ ገብታችሁ አንብቡት። ኢሳይያስ ምዕራፍ 1 ቁጥር 19 እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብላችሁ ብታምፁ ግን አለ እቤት አንብባችሁ ጨርሱት። እምቢ ብላችሁ ብታምፁት ምን ይጠብቃችሁ ይለን ይሆን? የአበባ ወንበር፣ የቀይ ምንጣፍ፣ ለእያንዳንዳችሁ አክሊል አይደለም ይለው። ከበድ ያለ ቃል ነው፣ የሚሰቀጥጥ ነው። ድሮ ስናነበው ቀላል እየመሰለን ነበረ። በእኛ ዘመን ቢደርስ አይመስለንም ነበረ። አሁን እኮ የዘመኑ ኃጢአት እጅ ከፍንጅ ሆኗል።
እጅ ከፍንጅ የድሮ ኃጢአት ይውላል ያድራል፣ በልጅ ይደርሳል፣ በልጅ ልጅ ይባላል። እኔ ምን ቸገረኝ፣ በልጅ ከደረሰ ነበር። አሁን ግን ለልጅ አይደለም፣ እጅ ከፍንጅ ነው የዘንድሮ ኃጢአት። እጅ ከፍንጅ ዋጋ ትከፍለባታለህ፣ ዋጋ ትከፍያለሽ። ለእግዚአብሔር እሺ እንበል፣ ለእግዚአብሔር እንታዘዝ። በአንደኛ ዮሐንስ ምዕራፍ 3 ቁጥር 18 እንዲህ አለ፣ ልጆቼ በሥራ በእውነት እንጂ በቃልና በአንደበት አንዋደድ አለ። ገብረ መንፈስ ቅዱስ በተግባር መስለውታል። በቃል አይደለም በሥራ መስለውታል። በእምነት መስለዋል፣ ተጋድለዋል። ቅዱሳን መላእክትን መስለዋል። ይህችን ዓለም ናቁ። ለጉሮሯቸው እንኳን ጥቂት ውሃ እንኳን ሳይጠጡ የዚችን ዓለም ጣዕሟን ሳያውቁ ከእናታቸው ማኅፀን እንደወጡ ንጽሕናቸውን እንደጠበቁ ወደ ንጹሕ አምላክ ወደ ቅዱሱ አምላክ በክብር በዛሬ ቀን አርፈዋል። ከአባታችን ከጻድቁ ገብረ መንፈስ ቅዱስ በረከቱን ጸጋውን አምላካችን ያሳትፈን። የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወገኖቼ እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ሁላችሁን ይባርካችሁ። እግዚአብሔር አምላክ ባላችሁበት ሁላችሁንም ጤናችሁን ይስጣችሁ፣ ጤናችሁን ይስጣችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ጤናችሁን ይስጣችሁ። እስካሁኑ ሰዓት ድረስ በእውነት እጅግ ይከብዳል። እንደ ቆማችሁት ቁመት ጻድቁ አባታችን በመከራ በችግር ቀን እሳቸው ይቁሙላችሁ፣ ከጎናችሁ ይቁሙላችሁ። ስራ አጣችሁ የምትንከራተቱት ወንድም እህቶች፣ የጠዋት እንጀራ ለአዳምም አልጠቀመም። የጠዋት እንጀራ ለአዳምም አልጠቀመው። በ6 ሰዓት ወደ ምረፋይድ ወደ መከራው ዓለም ተባሮ ወጥቷል። የጠቀመው የማታ እንጀራ ነው። ከድንግል ማርያም የተገኘው ኢየሱስ ክርስቶስ የጠቀመው የማታ እንጀራ ይስጣችሁ። እግዚአብሔር የምታመሰግኑበት ወጣችሁ የምትገቡበት እንጀራ መድኃኔዓለም ይስጣችሁ። አገርን ለቆ ከመሰደድ ኧረ መድኃኔዓለም ይጠብቃችሁ። እንጀራችሁን በአገራችሁ ላይ ያርግላችሁ። በሥራ ገበታ ላይ ያላችሁት እናትና አባቶቼ ነገ ቀነስ ይሆን ነገ ባረር ይሆን ልጆችን ምን አበላቸው ይሆን እያላችሁ የምትጨነቁ መድኃኔዓለም ዝቅታን መቀነስን ሳይሆን በከፍታ ላይ ከፍታ በማረግ ላይ ማረግ በእርገት ላይ እርገቱን ድንግል ማርያም እሷ ታላብሳችሁ በዛሬ ቀን መሃላችን መጥተው ቃል ኪዳን ታቦቱን ቢያከብሩ ደስ ይያላቸው። ነገር ግን ጤና በማጣት አልጋ ላይ ተኝተው አምናኮ ታቦቱ ፊት ቆሜ እልል ነበረ ዛሬ ግን ጤና አጣው ያሉትን ጻድቁ አባታችን በቃል ኪዳናቸው በጸሎታቸው ፈውሰውልን የዛሬ ዓመት አይደለም የዛሬ ሳምንት ለደጁ አብቅተው ለምስክርነት ያብቁልን። በእኛ ኃጢአት በእኛ በደል ምንም የማያውቁ ሕፃናት ዋጋ እየከፈሉ ነው ያሉትና በዘመናችን በእኛ ኃጢአት በእኛ በደል ምንም የማያውቁ ግራ ቀኙን የማያውቁ ሕፃናት ዋጋ እየከፈሉ ነው ያሉት። ግማሾቹ ሲታረዱ፣ ግማሾቹ ሲሰደዱ፣ ግማሾቹ እናት ሲያጡ በየመንገድ ላይ ወድቋልና የተወለዱትን ሕፃናቶች ሁሉ መድኃኔዓለም ለቁም ነገር ያብቃልን፣ ያሳድግልን። እናት ያጡትን መድኃኔዓለም ያጽናናልን። በእድሜ የገፉት እናት አባቶቻችንን ይህ ቀሪ ዘመናቸው ክፉ ዘመን ነው፣ አምላኬ ሆይ ምን ታሳየኛለህ እያሉ አባት እናቶቻችን በየቦታው ያለቅሳሉና በእድሜያቸው የገፉት አባት እናቶቻችን ጤናቸውን ሰጡ፣ እድሜ እንደማቱሳላ ሰጡ። የተሻለውን ዘመን እንዲያሳይልን የአምላካችን መልካም ፍቃድ ይሁንልን። ብድግ ብላችሁ እንደቆማችሁ ዘወትር ስቆም አብራኝ የምትቆም ስናገር አብራኝ የምትናገር ከብዙ ወጥመድ ከጠላቶቼ የምታስመልጠኝ የዘርዓ ያዕቆብ እመቤት ጻድቃኔ ማርያም ጣዕሟን በአንደበታችሁ ፍቅሯን በልቦናችሁ ታሳድርባችሁ። እንደ ቆማችሁ በዘርፋፋ ቀሚሷ በድባብ ጥሏ ትምራችሁ ትከተላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በቤታችሁ በጎ ነገር ይጠብቃችሁ። መላከ ሰላም ቅዱስ ዑራኤል በዕለተ ዓርብ የጌታን ደም በብርሃን ጽዋ ተቀብሎ በዓለም ላይ ለበረከት እንደረጨ ሁሉ በእያንዳንዳችን ቤት ላይ የሰላሙን የፍቅሩን የጤናውን መንፈስ ያፍስላችሁ። ሳታዊ መልአክ ቅዱስ ገብርኤል ጻድቁ አባታችን እየመራ ወደ ቅድስት ሀገር ያመጣ ከሞት ያተረፈ ከክፉ ነገር የጠበቀ ቅዱስ ገብርኤል ከመከራ ያስመልጣችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አገራችን ኢትዮጵያ ዙሪያዋን በእሳት አጥሮ መሃሏን ገነት ያድርግልን። ተዋህዶ ሃይማኖታችን ይጠብቅልን። ጠላቶቿን ፈጥኖ ከግባታችን ያስገዛልን።
የሚማሩንን መንፈሳዊ አባቶቻችን ቋንቋ ከቋንቋ ልብ ከልብ ያገናኝልን። ቤተክርስቲያናችን ይጠብቅልን፣ ጠላቶቿን ያስታክስልን። እግዚአብሔር ፍቅራችንን ያብዛን፣ ቁጥራችን ያብዛን፣ የጠፉትን ይመልስልን። እጅግ አድርጌ ወዳችኋለሁ፣ አከብራችኋለሁ። ሰዓቱን በጣም ሄዶ እኔም ሰዓት ወስጄባችሁ እንደገና በሸክም ላይ ሸክም አብዝቼባችኋለሁና መድኃኔዓለም ኃጢአታችሁን በዛሬ ቀን ሁላችሁም ተሸክማችሁ የመጣችሁት ቋጠሯችሁ ተፈቶላችሁ ደስ ብሏችሁ ለመመስከር ያብቃችሁ። ደስ ብሏችሁ ለመመስከር ያብቃችሁ። እግዚአብሔር ከሁላችን ጋር ይሁን።